እኔ የምለው እነዚህ ሰዎች በእኛ ላይ ሙድ እያዙ ነው። እያላገጡብን እንዴ? ሞጣ የሚለው ነገር እውነት ነው እንዴ? ትግሬን አትመኑት፣ አውቀው ነው፣ አልተጣሉም እያልኳችሁ እንዴ? ምን እያደናገሩ ነው? እኔ ራሷን ግራ እየገባኝ ተጣሉ ብለን ሳንጨርስ እንዴት ነው እናንተ የፖለቲካ ልዩነት ዘመናዊ ሆነብኝ? ደብረፅዮን ምንድን ይሄ ነገር? ምንሽ ነው? ሙድ እያዛችሁ ቆይ ከሌላው ክልል ለየት ብሎ የእናንተ አውሮፓዊ አሜሪካዊ የሆነ የፖለቲካ ልዩነታችሁ እንዴት ነው? አብራችሁ ትጠጣላችሁ፣ አብራችሁ ቁጭ ትላላችሁ እንዴ? ዘመነ ካሴና እስክንድር ነጋ እኮ ጫካ ላይ ዘምተው ጫካ ለጫካ እየተፈላለጉ እኮ